አንደኛ ሱረቱ ካፍን የምናጠናበት ምክንያቱ ምን እንደሆነ ታውቃለህ? አንደኛ እስካሁን የዘረዘርኩት ምክንያቶችን ስጠቀልልላችሁ ነው። አንደኛ ነብዩ አለይሂ ሰላቱ ወሰለም ስለ ደጃል ፊትና ነግረውናል። ደጃል በየውመል ቂያማ መዳረሻው ላይ የሚመጣ ትልቅ የሆነ ፈተና ነው። اللهم اني اعوذ بك ለዛ ነው ተሹል ላይ ሆነን አላህ እኛ በአንተ እንጠበቃለን من عذاب النار من عذاب القبر ومن فتنة المسيح الدجال كفتنة المسيح الدجال الله بانت نتطبقالن ብለን ሁሌ ዘውትር ዱዓ እናረጋለን። ተመልከቱ የአላህ መልእክተኛ አለይሂ ሰላቱ ወሰለም ደጃል ከባድ የሆነ ፈተና መሆኑን ነግረውናል። እዚህ ምድር ላይ እንደ ደጃል አይነት ፈተና አይኖርም። ትልቁ ፈተና የደጃል ፈተና ነው። ያንን ትልቁ the greatest fitna ever attacks humanity is ደጃል። ትልቁ ፈተና ደጃል ነው። ደጃል ፊት የቆመ ሰው አሉ ነብዩ አለይሂ ሰላቱ ወሰለም ሱረቱ ካፍ ከመጀመሪያው እስከ 10ኛው ያለውን አያ ይቅራበት አሉ። ይሄንን ሱራ የሚቀራ ከአንድ እስከ 10 የሱረቱ ካፍን መስማት በቃ አቅም የለውም አይችልም ደጃል። ይሄ ነው ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ደጃልን መፋጠጥ ይችላል ይሄ ሱራ ከዛም ባሻገር ማሸነፍ ይችላል ከተባለ ከደጃል በታች ያሉ ማንኛውም ፈተናዎች ሙስሊሞች የሚገጥማቸው ማንኛውም ፈተና በሱረቱ ካፍ ድል መወጣት ይችላሉ ብዬ አስባለሁ። ስለዚህ ከደጃል በታች ያሉ ማንኛውም ፈተናዎችን ድል ስለሚያደርግ ሱረቱ ካፍን በደንብ ማጥናት መቻል አለብን ብዬ አስባለሁ። ሁለተኛ አላህ መልእክተኛ አለይሂ ሰላቱ ወሰለም ምን ብለውናል? ጁማ ዘውትር ጁማ ሱረቱ ካፍን እንድንቀራ አዘውናል። ዘውትር ጁማ ሱረቱ ካፍን መቅራታችን በዚህኛው ጁማና በሚቀጥለው ጁማ መሃል ላይ ሳምንቱ ሙሉ በብርሃን እንድንሞላ ያደርጋል። ግን ምን ያሎቻችንን ያሐፈዝ ነው? ምን ያሎቻችንን ሱራውን የተረዳ ነው? ምን ያሎቻችንን ሱራውን የህይወታችን አንድ አካል ያደረግ ነው? ምን ያሎቻችንን የሆነ ችግር ሲፈጠርብን መፍትሄ ከሱረቱ ካፍ ለመፈለግ ይሮጥ ነው የሚለው ለራሳችን ሁላችንም ጥያቄ ሊሆን ይገባል። ራሳችንን ልንፈትሽ ይገባል።